ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል ዓለምን ያስጨነቀው የሆርሙዝ ሰርጥ በድንገት ተከፈተ። የአሜሪካና የኢራን ታሪካዊ ስምምነት ይፋ ሆኗል። ዝርዝር መረጃውን ይዘናል። በሌላ በኩል ኢራን በውሃ ውስጥ ያጠመደቻቸውን የባህር ላይ ፈንጂዎች በ30 ቀናት ውስጥ ለማንሳት ተስማምታለች። የኒውክሌር ፕሮግራሟስ ምን ሊሆን ነው? ዝርዝር መረጃውን ይዘናል። በሌላ በኩል ዋይት ሃውስ የፈጠራ ወሬ ነው ሲል አስተባብሏል። በመሬት ላይ ግን የነዳጅ ዋጋ በከፍተኛ ሁኔታ ቁልቁል ወርዷል። ይህንን መረጃ ይዘናል። በሌላ በኩል በዚህ ሁሉ መሃል አሜሪካ በኢራን አየር መንገዶች ላይ አዲስና አስደንጋጭ እገዳን ጥላለች። ድርድሩ መሃል ጥቃት ተሰነዘረ። ዝርዝር መረጃውን ይዘናል። ይህ በእንዲህ እንዳለ ቱርክና እስራኤል ወደ ቀጥተኛ ጦርነት እያመሩ ነው። የኔታንያሁና የኤርዶሃን ፍጥጫ የት ሊደርስ ይችላል? ሁሉንም በዝርዝር የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም ከመካከለኛው ምስራቅ የምስራችና ስጋትን የቀላቀለ ትልቅ ዜና ተሰምቷል። ለረጅም ጊዜ የዓለምን ንግድ ስጋት ሆኖ የቆየውንና የዓለምን የነዳጅ ማጓጓዣ የደም ስር የሚባለውን የሆርሙዝ ሰርጥን ዳግም ሊያስከፍት የሚችል የአሜሪካና የኢራን የመግባቢያ ሰነድ ወይም ኤምኦዩ ይፋ ሆኗል። ይህ ስምምነት በሁለቱ ሀገራት ከፍተኛ ተደራዳሪዎች መካከል የተደረሰ ቢሆንም አሁንም ቢሆን ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻ ፊርማ እየተጠበቀ ይገኛል። የአሜሪካ ታዋቂው የዜና ተቋም አክሲዮስ ይዞ የወጣው ዘገባ እንደሚያሳየው የስምምነት በመሬት ላይ ትልቅ ለውጥ የሚያመጣ ነው። በተለይም ኢራን በሆርሙዝ የባህር ወሽመጥ ላይ ያጠመደቻቸውንና የንግድ መርከቦችን ሲያስፈራሩ የነበሩትን የውሃ ውስጥ ፈንጂዎች በ30 ቀናት ውስጥ ሙሉ በሙሉ ለማጽዳትም ቃል ገብታለች። ይህ ብቻ አይደለም። የኢራን መንግስት ዓለምን ሲያሰጋ የነበረውን የኒውክሌር ጦር መሳሪያ ግንባታውን እንደሚያቆም በመግባቢያ ሰነዱ ላይም ሰፍሯል። አሜሪካ በበኩሏ በኢራን ላይ የጣለቻቸውን እጅግ ከባድ የሆኑ የኢኮኖሚ ማዕቀቦች ስለማንሳት የምትወያይ ሲሆን በተጨማሪም በተለያዩ ዓለም አቀፍ ባንኮች እንዳይንቀሳቀስ የታገደውን የቴህራንን በቢሊዮን የሚቆጠር ዶላር ሀብት ለመልቀቅ ፈቃደኛ መሆኗም ተነግሯል። ዋሽንግተን ልክ እንደ ኢራን ሁሉ የሆርሙዝ ሰርጥን ለንግድ መርከቦች ክፍት እንዲሆን እንደምትሰራ የመግባቢያ ሰነዱም ያስረዳል። ትልቁና አወዛጋቢው ጉዳይ ግን ቴህራንና ዋሽንግተን እስካሁን ያመረቱትንና ያከማቹትን ዩራኒየም እንዴት ማስወገድ እንደሚቻል በቀጣይ ውይይት የሚያደርጉበት መሆኑ ነው። የተባበሩት መንግስታት ድርጅት ወይም ዩኤን ሀገሪቱ ይህንን ተኩስ አቁም በአስቸኳይ ተግባራዊ እንዲያደርጉም መልካም ፍላጎቱንና አቋሙንም አቅርቧል። ይህ በእንዲህ እንዳለ ይሁን እንጂ ነገሮች ሁሉ አልጋ ባልጋ አይደሉም። አሜሪካና ኢራን ጦርነቱን ሙሉ በሙሉ ለማቆም ከሚያስችል የመጨረሻ ስምምነት ላይ ከመድረሳቸው በፊት አሁንም መፍታት ያለባቸው በርካታ አወዛጋቢ ጉዳዮች መኖራቸውን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በይፋ አስታውቋል። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈረም ተቃርበው እንደሆነም ከቢቢሲ ለቀረበላቸው ቀጥተኛ ጥያቄ ምላሽ የሰጡት ቫንስ ሁለቱም ወገኖች መቼ ፍጹም ስምምነት ላይ ሊደርሱ እንደሚችሉ ወይም ጨርሶ ስምምነቱ ይፈረም እንደሆነም አሁን ላይ ቆርጦ መናገር እጅግ አስቸጋሪ ነውም ብለዋል። ይህ ሊደረስበት የታሰበው ስምምነት ለአሁኑ የተኩስ አቁሙን ለ60 ቀናት የሚያራዝምና በቀጣይ የኢራንን የኒውክሌር ፕሮግራም እጣ ፋንታ ላይ ሰፊ ድርድር ለመክፈት የሚያስችል ጊዜ መግዣ መሆኑም ተዘግቧል። ባለፈው ሐሙስ ዕለት የአሜሪካ ባለስልጣናት ሁለቱ ሀገራት በስምምነቱ ማዕቀፍ ዙሪያ መስማማታቸውን እና የትራምፕን እንዲሁም የኢራንን መሪዎች ይሁንታ ብቻ እየጠበቁ መሆኑን ለቢቢሲ በሚስጥር ቢገልጹም በሌላ በኩል ግን የኢራኑ ታሲም የዜና ወኪል ስምምነቱም እስካሁን እንዳልተጠናቀቀና እንዳልተረጋገጠ በማስነበብ ተቃራኒ መረጃንም አቀርቧል። ይህ የሚያሳየው በሁለቱ ሀገራት ውስጥ አሁንም ከፍተኛ አለመተማመን እንዳለ ነው። ሐሙስ ምሽት ላይ በሰጡት ተጨማሪ መግለጫ ምክትል ፕሬዝዳንት ጄዲ ቫንስ እንዳብራሩት ተደራዳሪዎቹ የዩራኒየም ማበልጸግን ጉዳይ ጨምሮ በስምምነቱ ሰነድ ላይ ባሉ በጣት የሚቆጠሩ የቃላት አጠቃቀሞች ላይ አሁንም ለአስጨራሽ ክርክር እያደረጉ ነው። ምንም እንኳ ሙሉ በሙሉ ስምምነት ላይ ባይደረስም ለስምምነት እጅግ መቃረባቸውንና ጥረታቸውንም አጠናክረው እንደሚቀጥሉ ማረጋገጥ
አረጋግጠዋል። ይህ በእንዲህ እንዳለ አሜሪካ ኢራን ከፍተኛ መጠን ያለው የበለጸገ ዩራኒየም ማምረቷን በአስቸኳይ እንድታቆምና የኒውክሌር የጦር መሳሪያ ለመስራት ሊውል ይችላል የሚባልለትን ነባር ክምችቷን እንድታስወግድ ለረጅም ጊዜ ስትጠይቅ መቆየቷም ይታወሳል። ሆኖም ምክትል ፕሬዝዳንቱ በዋሽንግተን ዲሲ ለጋዜጠኞች በሰጡት ቃል አዎንታዊ ስሜት የሚነበብባቸው ሲሆን አሜሪካ ኢራናውያን በዚህ ድርድር ላይ በቀን ልቦና እና በቁርጠኝነት እየተደራደሩ እንደሆነ እንደምታምንም ገልጸዋል። ነገሩን ይበልጥ ውስብስብ የሚያደርገው ግን ጊዜው ነው። ባለፈው ኤፕሪል 8 የመጀመሪያው የተኩስ አቁም ከተደረገ ጀምሮ ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች ለታሪካዊ ስምምነት መቃረባቸውን በተደጋጋሚ በሶሻል ሚዲያዎቻቸውና በመድረክ ላይ ቢናገሩም እስካሁን ድረስ ግን በመሬት ላይ የሚጨበጥና የሚታይ ፍጹም ውጤት እስካሁን ድረስ አልታየም። በአንጻሩ ትራምፕ ይህንን ጦርነት በአስቸኳይ እንዲያበቁም ከባህረ ሰላጤው አረብ አጋሮቻቸው ጦርነቱን በጥብቅ ከሚቃወሙት የአሜሪካ ዴሞክራቶች እና የጦርነቱ መርዘም የአሜሪካን ኢኮኖሚ ያናጋል ብለው ከሰጉት የራሳቸው የኮንግረስ ሪፐብሊካኖች ከፍተኛ የፖለቲካ ጫናም እየበረታባቸው ይገኛል። በዚህ መሃል ትራምፕን ጨምሮ ሌሎች የአሜሪካ ከፍተኛ ባለስልጣናት ይህ ድርድር ከተሰናከለና ኢራን ወደ ኋላ ካለች ወደ ከባድ ውጊያ የመመለስ አማራጭ አሁንም በጠረጴዛ ላይ እንዳለ ማስጠንቀቃቸውም አልቀረም። የተኩስ አቁሙ መራዘም ግን የአሜሪካንና የኢራንን ልዑካን ይበልጥ ውስብስብ በሆኑ ጉዳዮች በተለይም በኒውክሌር ፕሮግራሙ ላይ በሰፊው እንዲወያዩ ትልቅ እድልም ይሰጣቸዋል። እንደ ዓለም አቀፍ ዘገባዎች ከሆነም የዚህ ስምምነት መሳካት በሆርሙዝ የባህር ወሽመጥ ላይ ያለምንም ገደብ የንግድ መርከቦች እንዲተላለፉ የሚያስችል ሲሆን ኢራንም በ30 ቀናት ውስጥ ፈንጂዎችን ከጠባቡ የመርከብ ማስተላለፊያ ላይ እንድታነሳም ያስገድዳታል። በተጨማሪም አሜሪካ የጣለችውን የባህር ላይ እገዳ የምታነሳ ሲሆን ኢራን በዓለም ገበያ ላይ ነዳጅ በነጻነት መሸጥ እንድትችል የማዕቀብ ማላላትንም ታደርጋለች ተብሎም ይጠበቃል። ይህ በእንዲህ እንዳለ በመጀመሪያ ይህንን ጊዜያዊ ስምምነት አስመልክቶ መረጃውን ይዞ የወጣው አክሲዮስ የዜና ተቋም ትራምፕ ስለ ስምምነቱ ሙሉ ማብራሪያ እንደተሰጣቸው ነገር ግን ወዲያውኑ ሰነዱ ላይ እንዳልፈረሙበትና ውሳኔውን ለማሳለፍ ጥቂት ቀናት እንደሚወስድባቸው ጠቁሟል። ነገር ግን ባለፈው ረቡዕ ዕለት የኢራን መንግስት ሚዲያ በሁለቱ ሀገራት መካከል ተረቋል የተባለውን ባለ 14 ነጥብ የመግባቢያ ሰነድ ይዘት በይፋ ቢያወጣም ዋይት ሀውስ ያንን ረቂቅ ሰነድ ፍጹም የፈጠራ ወሬ ሲል በአደባባይ አጣጥሎታል። ይህ በዲፕሎማሲው መድረክ ላይ የሚታየው ድራማ በቀጥታ በዓለም ኢኮኖሚ ላይ ትልቅ ተጽዕኖንም አሳድሯል። ከዓለም አቀፉ የፈሳሽ የተፈጥሮ ጋዝና የነዳጅ አቅርቦት ውስጥ ሙሉ 1/5 ወይም 20 በመቶ የሚያልፈው በዚሁ የሆርሙዝ የባህር ወሽመጥ በኩል በመሆኑም በውጥረቱ ምክንያት የዚህ መስመር መዘጋት በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ቀውስና የዋጋ ንረትን ፈጥሮ ነበር። ነገር ግን የአሜሪካ እና የኢራን ተደራዳሪዎች የተኩስ አቁም ስምምነቱን ለማራዘምና በኢራን የኒውክሌር መርሃ ግብር ላይ ድርድር ለመጀመር የሚያስችል የ60 ቀናት የመግባቢያ ሰነድ ላይ መድረሳቸውን ተከትሎም የዓለም አቀፍ የነዳጅ ዋጋ በአንድ ጊዜ ከፍተኛ ዋጋ ቅናሽን አሳይቷል። ይህንን ተከትሎም የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ወደ $93 ከ36 ሳንቲም ዝቅ ብሏል። ስምምነቱ በፕሬዝዳንት ዶናልድ ትራምፕ መጽደቅ የሚጠበቅ ቢሆንም የዋጋ ማሽቆልቆሉ የታየው በሁለቱ ሀገራት የጋራ ወታደራዊ ጥቃቶች ከተለዋወጡ ከጥቂት ሰዓታት በኋላ በመሆኑ የገበያው ከፍተኛ ተለዋዋጭነትና ስሜታዊነትን ያሳያል። ይህ በእንዲህ እንዳለ ውጥረቱ በአሜሪካና በኢራን ብቻ አያበቃም። ባለፉት 3 ዓመታት ውስጥ ሌላ ትልቅ ቀውስ በቀጠናው እያገገመ መጥቷል። እርሱም በቱርክና በእስራኤል መካከል ያለው ግንኙነት ነው። ሁለቱ ሀገራት ከዚህ ቀደም ከነበራቸው መደበኛ ዲፕሎማሲያዊ ግንኙነት ወጥተው አሁን ላይ ወደ ቀጥተኛ ወታደራዊ ግጭት እያመሩ መሆኑን በሰፊው እየተነገረ ይገኛል። በአሁኑ ወቅት በሁለቱ ሀገራት መሪዎች መካከል የሚደረገው የቃላት ጦርነት እጅግን በርትቷል። ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ግጭት የመከሰት እድል ይኖረዋል ወይ የሚል ትልቅ ጥያቄን በዓለም አቀፍ ተንታኞች ዘንድ እያስነሳም ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሚያዝያ ወር በማህበራዊ ሚዲያ ላይ ባሰፈሩት እጅግ ጠንከር ያለ ጽሑፍ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን
በኢራን የሚገኘውንና ዓለምን እያሸበረ ያለውን የሽብርተኝነት ስርዓት በቀጥታ እየረዱ ነው ሲሉም ከሰዋቸዋል። ይህ ብቻ አይደለም። ኔታንያሁ አክለውም ኤርዶሃን የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉም ከባድ ወንጀል ፈጽመዋል በሚል ክስም ሰንዝረውባቸዋል። ይህ በኤርዶሃንና በኔታንያሁ መካከል ያለው የቃላት ጦርነት መሬት ላይ ወርዶ ወደ ሚሳኤል እና የጦር መርከቦች ፍልሚያ ከተቀየረም መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወደማይወጣበት የጦርነት ማጥ ውስጥ ሊገባም ይችላል ሲሉ የጂኦፖለቲካ ተንታኞች ያስጠነቅቃሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይሄንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።